በአማራ ክልል እየተካሄዱ የሚገኙ ውጊያዎች አሁንም ተባብሰው ሲቀጥሉ ከሰሞኑ በአገዛዙ ከባድ እቅድ ተነድፎም በጎጃም ቀጠና የሚንቀሳቀሱ ፋኖችን ለማዳከምና ዋና አዛዥ የሆነውን አርበኛ ዘመነ ካሴን ለመግደል እጅግ ግዙፍ ጦር በልዩ ኮማንዶ የታጀበው ወደ ጎጃም ቀጠና መግባቱን ወታደራዊ ምንጮች ገልጸዋል። ከዚሁ ጋር በተያያዘም አዳሩን አንድ አዲስ መረጃ ወጥቷል። በዝርዝር እናስደምጣቸዋለን። በጎንደር ቀጠና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ አባት አንደኛ ኮር በሚንቀሳቀስባቸው አካባቢዎች ያገዛዙ ኃይል 74ኛ ክፍለ ጦር 23ኛ ክፍለ ጦር 77ኛ ክፍለ ጦር የ303ኛ ኮር ልዩ ኮማንዶም የኮር ቋኝና መሐንዲስ እንዲሁም ከአማራ አድማ በታኝ ፖሊስና ሚሊሻ ጋር በጥምረት የአማራ ፋኖን ለማንበርከክ እጅግ ከባድ ትንቅንቅ መደረጉን የቀጠናው የፋኖ ቃል አቀባዮች ገለጹም። የውጊያም ሰኔ 18 ቀን 2017 ዓ.ም ተጀምሮ እስከ ዛሬም ሰኔ 21 ቀን 2017 ዓ.ም ድረስ እንደቀጠለ መሆኑን ለማወቅ ሲቻል ካሁን የደረሱ ጉዳቶችን በተመለከተም ተጨማሪ መረጃዎችን አሰናድተናል። በዝርዝር ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 5ኛ ሻለቃም ዳውንትና ደላንታ አካባቢ ታላቅ ጀብድ በመፈጸም ድል መጎናጸፉን አስታውቋል። ተጨማሪ መረጃ አለን። በቆይታችንም ቀደም ሲል በአርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 5ኛ ሻለቃም ዳውንትና ደላንታ አካባቢ ታላቅ ጀብድ በመፈጸም ድል መጎናጸፋቸው ታወቀም። ተጠናክሮ በቀጠለው ተጋድሎ ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 5ኛ ሻለቃም ትናንት ሰኔ 20 ቀን 2017 ዓ.ም ንጋት አካባቢ ከዳውንት ወደ ደላንታ ይጓዝ የነበረ ያገዙ ኃይል ላይ ልዩ ስሙ ይጣ በተባለ አካባቢ ደፈጣ በመያዝ በርካታ ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉን አስታውቋል። በተጋድሎ ንስሮቹ በርካታ ያገዙ ሰራዊትን ሙትና ቁስለኛ በማድረግ እቅዱን በማደናቀፍና በማዛባትም ጭምር ወደ መጣበት በመመለስ ብለውም ጠንካራ ይዞታዎችን በማስከበር ድል ማስመዝገባቸውን የተሰማው። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ አባተም አንደኛ ኮር በሚንቀሳቀስባቸው አካባቢዎች ያገዙ ኃይል 74ኛ ክፍለ ጦር 23ኛ ክፍለ ጦር 77ኛ ክፍለ ጦር የ303ኛ ኮር ልዩ ኮማንዶም የኮራቸው ቃኝና መሐንዲስ እንዲሁም ከአማራ አድማ በታኝ ፖሊስና ሚሊሻ ጋር በጥምረት የአማራ ፋኖን ለማንበርከክ እጅግ ከባድ ትንቅንቅ መደረጉን የቀጠናው ፋኖ ቃል አቀባዮች ገለጹም። በዚሁ ውጊያ ጥበበኞቹ የአማራ ፋኖዎች በሁሉም ቀጠና የጠላትን ቅስም ሰባብረዋል የተባለ ሲሆን የጠላትን አቅም በእጅጉ በማዳከም ያገዙ ኃይልም በመጣበት እግሩ እንዲመለስ አድርገውታል የተባለው። በትናንትናው ዕለት ውጊያ የተደረገባቸውና እየተደረገባቸው ያሉ መዳረሻዎችን በተመለከተ ደግሞ በፎገራም ያገዙ ሰራዊት ከወረታና ካለንበር በመነሳት ጎራምባ ከተማ ለመያዝ አልሞ በሌሊት የተንቀሳቀሰ ሲሆን ነገር ግን መረጃ ደርሳቸው የኢንጂነር ስመኘው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር የፋኖ ሰራዊቶች በጥምረት በሁሉም አቅጣጫ ጠላትን ከጠዋቱ 12 ሰዓት ጀምረው በሁሉም አቅጣጫ እየገረፉት ይገኛሉ ሲሉ የመረጃው ምንጮች ገልጸዋል። በዚህ ትንቅንቅ የኢንጂነር ስመኘው በቀለ ክፍለ ጦር አካል የሆኑት ክርስቲያን ታደለ ብርጌድና አሳምነው ጽጌ ብርጌድ በተመሳሳይ ግንባር አጼ ፋሲል ክፍለ ጦር አካል የሆኑት ቴዎድሮስ ብርጌድ ሙሌና ትንሳኤ ብርጌድ እንዲሁም አሳምነው ጽጌ ብርጌድ በጥምረት ከአባጉንዳም እስከ ቁስቋም ከወረታም እስከ መንጉዘር ከልቅሞ ጊዮርጊስ እስከ አባጉንዳ ኢየሱስ ድረስ ሰፊ ቀጠና ካለው ውጊያ ትናንት ጀምረው ዛሬ ዳሩንም እያካሄዱ እንደሚገኙ ተጠቁሟል። ከወረታ በኩል የመጣው ያገዙ ኃይል ወደ ኋላ እንዲመለስ ሲገደድ ካለንበር በኩል የመጣው ኃይል ደግሞ በከባም በቆረጣም በሁሉም የውጊያ ስልቶች እንዳይወጣ ተደርጎም ከባድ ኪሳራን እያስተናገደ እንደሚገኝ የጠቆሙት የመረጃው ምንጮች ከሰኔ 18 ቀን 2017 ዓ.ም ጀምሮ ሁለቱም ክፍለ ጦሮች 12ና ከዛ በላይ ሰዓታትን የፈጀም አውደ ውጊያ ማድረጋቸውን ገልጸዋል። በሌላ በኩል በስቲያ አቅጣጫ የጉና ክፍለ ጦር ቁጥር 1 እስትንፋስ የሆኑት የጥቋቁራን አብስቶቹ የባንዳ መቅጫዎቹ ጠላትን ማሳፈሪያዎቹ የውባንታ አባትም የግብር ልጆችና አማራነትን ተንፋሾቹ ስቴደንሳ ብርጌዶች ከመካነ ኢየሱስና ከወለሽ ከተሞች ተወጣጡም ከአንዳ ቤትና ከስቲያ አዋሳኝ ቦታ ቀጭን ሜዳ ላይ ደፈጣ አድርጎ ጥቃት ለማድረስ የሞከረውን ያገዙ ሰራዊት በጥበበኞቹ ጸረ ማጥቃት እንቅስቃሴ ከባድ ጉዳትን እንዲያስተናግድ መሆኑ ተጠቁሟል። ሁሉንም ተራሮችን ምሽግ አድርጎ የነበረው ያገዙ ጦር ማራስፓት ላይ የነበሩ ፋኖችን ማጥቃት አልችል ብሎም ከባድ ጉዳትን በማስተናገዱ ከመካነ ኢየሱስ ተጨማሪ ኃይል ቢያመጣም የስቴደንሳዋ አንዷ ሻለቃ ብቻዋን በብቃት የጠላትን ማጥቃት በጸረ ማጥቃት መልሳለች ምን የተባለው። በኋላም ካጎና እስከ ልዋየም እንዲሁም ዝጎራም ከበቅሎ ፍለጋም እስከ ጅባ አስራም ተዘረጉት የባየው መልካሙ ልጆች ለአንዷ ሻለቃ የኋላ ደጀነትን በብርሃን ፍጥነት በመተግበር በመጨረሻም ያገዙ ሰራዊት ከደፈጣ ውጊያ ወደ መደበኛ ውጊያ አድማሱን በማስፋት አማራ ፋኖን ክንድ መቋቋም ተስኖ አንድ ሲኖትራክ ቁስለኛውና ሙቱን ይዘው ወደ መካነ ኢየሱስ ሊበረጥ ሲል በአንዳ ቤት በኩል የመጣው ደግሞ እስከ ቀኑ 10 ሰዓት ድረስ በአማራ ፋኖ እንዳይወጣ 360 ዲግሪ በሮች ሁሉ ተዘግተውበት በከባ መቀጥቀጡን የመረጃው ምንጮች አክለው ገልጸዋል። ከዚህ ውጊያ በኋላ የሜጀር ጀነራል ባንታ አባተ ተወርዋሪ ክፍለ ጦርን ክንድ መቋቋም ያቃተው ያገዛዙ 23ኛ ክፍለ ጦር በ21 ሲኖትራክና ፓትሮሎች ተጭኖ ሰኔ 18 ቀን 2017 ዓ.ም ሌሊት ላይ ባህር ዳር ከተማ መግባቱንም ለማረጋገጥ ችለናል።
ይህ በእንዲህ እንዳለ ከጎንደርና ወሎ ቀጠናዎች የአገዛዙ ሰራዊት ነቅሎ በመውጣት ወደ ጎጃም መግባቱ ሲነገር እኛም ጠላቶቻችንን ለመፋለም በተጠንቀቅ ላይ ነን ሲል ደግሞ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊም አርበኛም አስረስ ማረዳምጤ ገልጿል። የአማራ ፋኖ ብሔራዊ ኃይል የጎጃም የፋኖ አመራሮችን ከአማራ ፋኖ ብሔራዊ ኃይል ምንም አይነት ውክልና ሳይሰጡም የሴንትራል ኮማንድ አባል ብቻ በማድረጋቸው የአማራ ፋኖ በጎጃም አመራሮች ከህብረቱ በይፋ መውጣታቸው ይታወሳል። እዚህም ከጎንደር በኩል 30 ተሳቢ አብይ አህመድ ሰራዊት ባህር ዳር ገብቶም ወደ ሰሜን ሜጫ የተሰማራ ነው ያለው አርበኛ አስረስ ማረዳምጤም ከወሎ መስመር ደግሞ ከዚህ ከፍ ያለ ቁጥር ያለው ያገዛዙ ሰራዊት መካነ ሰላም ደርሷል ብሏል። ከወለጋም አንድ ኮር ወደ ጎጃም በመሻገር ላይ ነው ያለው አርበኛው በጎጃም ቀጠና የሚንቀሳቀሰውን የፋኖ ኃይል ማዳከም የጠላት አዲስ እና አስቸኳይ እቅድ ነው ብሎታል። ትላንት ከሌቱ 10 ሰዓት ጀምሮ ሁለተኛ ክፍለ ጦር ብቻ በአራጤ ሞጣ ከተማ በዋሸራ በፍልቅልቅ ከሞጣ በስቴ መስመርና በአስተሪው ግንባሮች ከፍተኛ ትንቅ እያደረገች ነው የተባለ ሲሆን ጊዜው የዘር ወቅት መሆኑን አስልቶም ዘመቻ የከፈተው ያገዛዙ ሰራዊት በእርሻ ላይ ያሉ አርሶ አደሮችን በመድፍና በሌሎችም ጅምላ ጨራሽ መሳሪያዎች እየጨፈጨፋቸው ነው ብሏል። ቀጠናዊ ከበውን ጨምሮ ማንኛውንም ጥቃት ለመከት ዝግጁ የሆኑት ሁሉም ክፍለ ጦሮቻችን ከኮማንዶ ክፍለ ጦሩ ጋር በመናበብ የአብይ አህመድን ሰራዊት በሚገባው ቋንቋ እያናገሩት ይገኛሉ ብሏል። አርበኛ አስረስ ማረዳምጤ ያክሎም የድልና የምርኮ ዜናዎች የሳምንቱ መጨረሻ ቀናት ላይ መብዛታቸው አይቀርም ሲል ገልጿል። በተጨማሪም በጎጃም ቀጠና ያለውን ጠንካራ የፋኖ እንቅስቃሴ በአጭር ቀናት ኦፕሬሽን የማዘዣ ቀጠናዎችን መቆጣጠር አመራሩን የመግደል እቅድ ከሰኔ 20 እስከ ሰኔ 30 እቅድ ወጥቶ እንቅስቃሴ ላይ ናቸው ተብሏል። በጎጃም አካባቢ ያለውን የደመና ስርጭት ዝናብ እንዳይፈጠር የሚያኮላሽ ንጥረ ነገር ድሮን በመጠቀም እንዲረጭ ተደርጓል የተባለው ይህ ሁኔታ ለወታደራዊ እንቅስቃሴ እንዲያመች ታስቦ ቢሆንም ገበሬው ምርት እንዲያመርት ጭምር የተዘጋጀ ነው ተብሏል። አገዛዙ የአማራ ሕዝብ በሁሉም አቅጣጫ ለማዳከም እየሰራ እንደሚገኝና ይህን ኬሚካልም ደመና ክምችት በሚፈጥሩ ቦታዎች ላይ እየረጨ እንደሚገኝ ተጠቆመው። ከዚህ በተጨማሪ ከተለያዩ አካባቢዎች ወደ ጎጃም እግረኛ ኮማንዶና ሜካናይዝድ ግዙፍ ኃይል መግባቱም ተነግሯል። ለዚህ ደግሞ መተከል ላይ የሚገኘው 7ኛ ሜካናይዝድ ጦር ዝግጁ እንዲሆን የታዘዘ ሲሆን በደቡብ የተሰማራው ሰሜን ምስራቅ እዝ 802ኛ ኮር 2 ክፍለ ጦሮች እንዲወጡ ታዝዘው ጉዞ መጀመራቸውንም ምንጮች ገልጸዋል። ከደቡብ ጎንደር የተሰማራው የምስራቅ እዝ 5ኛ ኮር ከስምሪት ቦታው እንዲወጣ ተደርጎም ባህር ዳር ዙሪያ መድረሱን የተረጋገጠው ከወለጋና ከሰላሌ በኩል ምዕራብ እዝና 6ኛ እዝ ዝግጅት አድርገዋል። ወልቃይትን ህወሓት በኃይል እንዲይዘው የተስማሙት የኦህዴድ ብልጽግና ባለስልጣናትም የአማራ ብልጽግና ያፈነገጠ እንደሆነ በሚል ስሌት 53 የክልልና የዞን አመራሮችን ከኃላፊነት ለማንሳት እንዳቀደውም የመረጃ ምንጮቹም አክለው ገልጸዋል። የህወሓት ኃይል ድሮን መታጠቁን የሚገልጹት አንዳንድ ምንጮች ደግሞ የህወሓት የድሮን ምድብተኞች በኤርትራ ስልጠናቸውን ጨርሰው ለግዳጅ ዝግጁ መሆናቸውን ጣቢያችን ከመረጃ ምንጮች አረጋግጧል። በጎረቤት ሀገር የተራ ድጋፉ የገንዘብ ሳይሆን የመግዛትና የማሰልጠን ድጋፍ የተገኙት ድሮኖቹም የተወሰኑት ወደ ትግራይ ክልል የገቡ ሲሆን ታላላቆቹ ድሮኖች ለጊዜው መነሻ ስፍራም ነጻ ቀጠና ስለሌለው ወደ ትግራይ ክልል አልገቡም ሲሉም የመረጃ ምንጮቻችን ገልጸዋል። ወደ ትግራይ ክልል የገቡት ድሮኖች አጥፍቶ ጠፊዎች ሲሆኑ በዋናነት ያገዛዙን ሰራዊት ቁልፍ ወታደራዊ አቅሞች ለማውደም የታሰቡ ናቸው ተብሎላቸዋል። እንደ መረጃ ምንጮች ከሆነም በወልቃይት ግንባር ያለውን የሜካናይዝድ ኃይልና በአፋር ክልል የሚገኙ ቁልፍ ያገዙ ኃይልና የኦህዴድ ቁልፍ ወታደራዊ አቅሞችን ለማዳከም እንደሆነም ተሰምቷል። ክቡራን ቤተሰቦች ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።